ጀግና ባል ያለኝ እንደሱ አይነት ባክቦን ስላለኝ የጀርባ አጥንት ጀግና የሆነ ምንም የማይነቀንቅ የሰው ወሬ አጸያፊ ስድብ ገለመሌ የማይነቀንቀው በራሱ የሚተማመን የማንንም መንደሬ ወሬ የማይሰማ ሚስቱን በደንብ አድርጎ የሚያቅ በሚስቱ የሚተማመን በሚስቱ የሚኮራ ጀግና ባል ስላለኝ ባሌን ብትሰድቡ ልጆቼን ብትሰድቡ አታስቆሙኝም። እኔ ልጆቼን ስለሰደባችሁ አዝኜ ልቤ ተሰብሮ እንድጠፋ ነበር ከሶሻል ሚዲያ። ኖ ኖ ኖ ኖ። እኔ ነገ ልጆቼ አድገው የተደረገብኝን ነገር እኔ አንዲት ኢትዮጵያዊ ሴት ኢትዮጵያኖች ያደረጉብኝን ነገር ሲያዩ ልጆቼ ማለት ነው እናታችን ምን አይነት ጠንካራ ናት፣ ይሄንን ሁሉ ተጋፍጣ የዚህን ሁሉ ሰው እንባ አበሰች ብለው ይኮሩብኛል። ልጆቼን የሚያሳፍር ነገር አልሰራም። ካፌ ክፉ ነገር አይወጣም። የትኛውንም ሃይማኖት ብሔር አልነካም። ህዝቤን ግን አገለግላለሁ። አዎ ህዝቤን አገለግላለሁ። ህዝብሽን ስታገለጊ በነፃ አይደለም እየተጠቀምሽ ነው። ጊፍት ይሰጠኛል፣ አሁንም ይሰጠኛል። ቁጭ ብላችሁ ትቆጥራላችሁ። እንዲህ ጊፍት ይሰጠኛል። ድብን በሉ። ጊፍት ነው የተሰጠኝ። እኔ አላጭበረበርኩም። እኔ ኤክስፓየርድ ያደረገ ፕሮዳክት አልሸጥኩም። ምንም ነገር አልሸጥኩም። ጊፍት ነው የተሰጠኝ። ጊፍት ደግሞ ሲሰጠኝ እናንተ ቁጭ ብላችሁ ትቆጥራላችሁ። ቁጭ ብላችሁ ላይቭን ሪካርድ አድርጉትና ቁጠሩትና አስሉት ስንት እንደሆነ ጊፍቱ። ድብን በሉ። እየተጠቀመች ነው የምትረዳው። ጊፍት እየተሰጣት ነው። አንቺ የሚሰጥሽ እርጂ። ላይቭሽን ክፈቺና ማለት ነው እርዳታ እርጂ። ጊፍት ይሰጥሽ፣ እስቲ ይሰጥሽ። ምንም ችግር የለውም። አንቀናብሽም። ይሰጥሽ። ለፍተሽ ነው ጉልበትሽንና ጊዜሽን መስዋዕት አድርገሽ ህዝብሽን አገልግለሽ ነው። የአንድ ሰውን ባብሰሽ ነው። ይሰጥሽ። ሁልሽም ማለት ነው የምትቀኝ በኔ ይሰጥሽ። አይችሉሽም፣ አይችሉኝም። እናቴ ትሙት። እኔን ሊሰብረኝ የሚችለው ወንጀል ብሰራ በህግ ልጠየቅ። የህዝብ ብር የእርዳታ ብር በአካውንቴ ከገባ ልጠየቅ። የኔ በአካውንቴ ገብቶ ያውቃል። በራሱ በታማሚው አካል ነው የሚረዳው።